ቁረይሾች ነቢያችን አለይሂ ሰላቱ ወሰላምን ከዳዕዋቸው ለመገላገል ፈለጉ። ምን እናድርገው አሉ። አጠቃላይ 3 ሐሳብ ነው የመጣው። አንደኛው ይታሰር እስኪሞት ድረስ በብረት እንሰረው የሚል ሲሆን፣ ሁለተኛው ደግሞ እናባረው ከሀገር የሚል ሆነ። ሶስተኛው ደግሞ የመጣው ሐሳብ መጨረሻም የተስማሙበት ነቢያችን አለይሂ ሰላቱ ወሰላም በአባጀህል ሐሳብ አቅራቢነት እንግደለው ተባለ። ነገር ግን በቀል እንዳይነሳሳ ከየጎሳው ወጣቱን እንምረጥና ልክ እንደ አንድ ሰው ማለት ነው እቤቱን ከበነው ገብተን ሁላችንም ወቅተን እንገለዋለን። ከዛ ደሙ በየጎሳው ሁሉ ይሰራጫል። ለመበቀል አንድ ጎሳ አይመችም ማለት ነው። ይሄ ሰይጣን ራሱ በወቅቱ ይሄ ሐሳብ አልመጣለትም። በሰው ተመስሎ አብሯቸው ነበር ይባላል። በጣም ገረመውና እኔም የማየው ይሄን ራእይ ነው አባጀህል ያየውን አለ እና ጅብሪል አለይሂ ሰላም ዛሬ ቤታቸው እንዳያድሩ ነገራቸው። በሳቸው ቦታ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ እንዲተኛ አዘዙት ማለት ነው። እና እነዛም ሰዎች ሐሳቡን ተቀብለው መተው የሳቸው ቤት ተከበበ። ነቢያችን አለይሂ ሰላቱ ወሰላም አዩአቸው። ዙሪያው ቤቱ ተከቧል። ግን ጠባቂያቸው አላህ ስለነበር እንደዛው በከበቡበት በሩን ከፍተው ወጡ። አፈርን እያነሱ ፊቶቻቸው ላይ እንዲበትኑባቸው ነበር። እንደውም በሌላ ዘገባ ሱረቱ ያሲንን ይቀሩ ነበር። ምን እስከሚለው ድረስ ወጀዐልና ሚን በይኒ አይዲሂም ሰዳ ወሚን ኸልፊሂም ሰዳ፣ ከፊት ለፊታቸውም ከበስተኋላቸውም ዘጋንባቸው፣ አይኖቻቸው እንዳያዩ። አፈሩን ጠርጓ ነሳ። እሳቸውን መግደል አልቻሉም። እንዲህ ሲያዩ ተኝተዋል የአላህ መልእክተኛ በእነሱ እይታ። ግን ማን ነበር የተኛው? ኧረ አለ የሰው አልወጣም ብለው እስከ ጠዋት ድረስ ጠበቁ። የአላህ መልእክተኛ ከአቡበክር ስዲቅ ረዲየላሁ ዐንሁ ጋር አላህ ሂጅራ እንዳዘዛቸው ነገሩትና ከዛ ወዴት ሄዱ? ወደዚህኛው ዋሻ መጡ። ባለውለታችን ወደ ሆነው ማለት ነው። ጋሩ ተውር ላይ ወደዚህ መተው ለ3 ቀናት ያህል ተደበቁ። ሐታ ሲፈልጓቸው ዋሻው ጫፍ ላይ መተው ሁሉ ነበር። አቡበክር ስዲቅ ረዲየላሁ ዐንሁ እንዲህ ሲመለከት እግራቸውን ያየው ነበር። አንቱ የአላህ መልእክተኛ ሆይ ከነሱ እኮ አንዱ እንደዚህ ዝቅብል ያገኘናል ያጠፋናል ብሎ ስጋቱን ገለጸ። እሳቸውም ነቢያችን አለይሂ ሰላቱ ወሰላም ያ አባበክሪን ማ ظنك باثنين فالله ثالثهما፣ ሶስተኛቸው አላህ በሆኑ 2 ሰዎች ላይ ምንድነው ያንተ መጥፎ ጥርጣሬ? አላህ ሶስተኛችን ጠባቂያችን ነው፣ ምንም ሊያርግን አይችልም አሉ። እነሱም በቃ አላገኘነውም ብለው ተመልሰው ጥለው ሄዱ። 3 ቀናት ከሞላቸው በኋላ 3ኛው ወር ረቢዑል አወል ገባ። ረቢዑል አወል አንድ ላይ ከዚህ ወጡና ወደ መዲና ጉዞ ጀመሩ ማለት ነው። በመንገዳቸው ምን ተከሰተ? መቼ ደረሱ? ስንት ቀን ፈጀባቸው? ኢንሻአላህ የመካ ጉዞአችንን ጨርሰን ወደ መዲና ስንጀምር ደግሞ ሂጅራ ምን ይመስላል የሚለውን አንድ ላይ እንመለከታለን።